ክብራትና ክብራን የሮባ ኢንተርቴይንመንት ቤተሰቦች በእንግሊዝ ፕሪሚየር ሊግ የመጀመሪያ ቀን የመክፈቻ ጨዋታ አርሰናል አዲስ መጪውን ኮቬንትሪ ሲቲን የላምፓርዱን ቡድን በኤሚሬትስ በካይ ሃቨርትዝ፣ ቡካዮ ሳካና ማርቲን ኦዲጋርድ 3 ግቦች የመጀመሪያ 3 ነጥቡን ማሳካት ችሏል። ቀለል አድርጎ 3 ግብና 3 ነጥብ ወስዷል። የወቅቱ የእንግሊዝ ፕሪሚየር ሊግ አሸናፊ የሱፐር ማይክ አርቴታው አርሰናል ረጅሙን የእንግሊዝ ፕሪሚየር ሊግ የማራቶን ጉዞ አንድ ብሎ ጀምሯል። አዲስ መጪውን የፍራንክ ላምፓርድን ኮቬንትሪ ሲቲን 3-0 በኤሚሬትስ አሸንፏል። ምን ተመለከትን? ቀለል አድርጎ ግብ አስቆጥሯል። ከክለብ ብሩጅ የፈረመው አዲሱ የመስመር ተጫዋች ክርስቶስ ዞሊስ አስደናቂ የመድፈኞቹ ፊርማ ሊሆን ይችላል። ከመጣ ጊዜ ጀምሮ እያሳየ የሚገኘው አቋም አስደናቂ ነው። ዛሬም ከክለቡ ጋር አብሮ እንደቆየ ተጫዋች ከፍተኛ እንቅስቃሴ፣ ድንቅ ብቃት ማሳየት ችሏል። ሃቨርትዝ ሌላ የአርሰናል የመጀመሪያ ተመራጭ ሆኖ ቪክተር ዮኬሬሽ አሁንም የካይ ሃቨርትዝ ሁለተኛ ተመራጭ ሆኖ ቀጥሏል። ምክንያቱም ካይ ሃቨርትዝ ሚኬል አርቴታ ባሰለፈው በስካሁኑ ጨዋታ እድሉን በአግባቡ እየተጠቀመ ቡድኑን እየጠቀመ ይገኛል። በጊዜ ግብ አስቆጥሯል። ዛሬ ካይ ሃቨርትዝ ሙሉ በሙሉ ያልተመለከትነው ተጫዋች ነው። ቪክተር ዮኬሬሽ ሌላኛው በዓለም ዋንጫ ብዙ ግልጋሎት ያልሰጠው ቡካዮ ሳካ ከኮሚኒቲ ሺልድ ጨዋታ በኋላ ተመልሷል። በዛሬው የአርሰናል ቋሚ አሰላለፍ ውስጥ መግባት ችሏል። ለአርሰናል የረጅም ጊዜ ጉዞ የመጀመሪያ ቀን ድንቅ ውጤት ተመዝግቧል። በዓለም ዋንጫ ከኖርዌይ ብሔራዊ ቡድን ጋር ድንቅ ጊዜን ያሳለፈው አምበሉ ማርቲን ኦዲጋርድ በኮሚኒቲ ሺልድ ምን እንዳስመለከተን እናስታውሳለን። ዛሬም ድንቅ እንቅስቃሴ አድርጎ 3ኛ ግብ አስቆጥሯል ለአርሰናል። እንግዲህ አርሰናል ንቁ የዝውውር ተሳትፎ እያደረገ እንዲሁ ደግሞ በየቦታው አማራጭ ድንቅ ተጫዋቾችን እያስመጣ ሊጉን ጀምሯል። ከ22 ዓመት በኋላ እንግሊዝ ፕሪሚየር ሊግን ማሸነፍ የቻለው አርሰናል በአገር ውስጥና በአውሮፓ ቻምፒየንስ ሊግ ውድድሮች ረጅም ጉዞ ለመጓዝ ዛሬ የቤት ስራውን አንድ ብሎ ጀምሯል። ሮባ ኢንተርቴይንመንትም በቲክቶክ እና በዩቲዩብ አማራጭ ወደ እናንተ ይህንን ጨዋታ አስመልክቷል። የፍራንክ ላምፓርድ ቡድን ኮቬንትሪ ሲቲ በመጀመሪያዎቹ 10 ጨዋታዎች በእንግሊዝ ፕሪሚየር ሊግ መቆየት የሚፈልግ ከሆነ ነጥቦችን መውሰድ አለበት። ትልቅ የቤት ስራ ይጠብቃቸዋል። የቀድሞ የመሃል ሜዳ ኮከብ ፍራንክ ላምፓርድ ከቻምፒየንሺፕ በ11 ነጥብ ርቆ ፕሪሚየር ሊጉን ተቀላቅሏል። ከባድ ፈተና ከባድ የመጀመሪያ ጨዋታ በኤሚሬትስ
ገጥሞታል። ከዛ ውጪ ለአርሰናል ቀላል ጨዋታ ነበር ማለት ይቻላል። ምክንያቱም በጊዜ ተጫዋቾችን አሰባጥሮ አስገብቷል። ነገ ሃል ሲቲ ከማይክል ካሪክ ማን ዩናይትድ ጋር የሚያደርጉትን ጨዋታ በሮባ ኢንተርቴይንመንት እናስመለክታችኋለን። ይመቻችሁ።